ይችላል ያዘው አርሴ ይችላል የአርሰናል ደጋፊ ኮሜንቱን ይችላል አርሴ ይችላል እያልክ አጥለቅልቅልኝ ይድረሰው ለዛ ወያላ እሚገርም ተጨንቀንም ቢሆን ማለት ነው ያሳካረው ወሳኙ 3 ነጥብ ሚኬል አርቴታ ጋይስ አምና ዋንጫ ካሳጡን 3 ክለቦች ማለትም ኒውካስል ዌስትሃም እና እንዲሁም ፉልሃም ሶስቱንም 3 ነጥብ ንፍግ 9 ነጥባችንን አግኝተናል። ሴት ፒስ አጌን ኦሌ ቡድኑን በአምበልነት እየመራ የገባው ቡካዮ ሳካ ዋት ኤ ሰከንድ ሃፍ ፐርፎርማንስ ማን ኦፍ ዘ ማች የተመረጠው ቡካዮ ሳካ ነው። ለኔ ግን ከቡካዮ ሳካ በመቀጠል ጁሪየን ቲምበር ምን አይነት ተጫዋች ነህ? እኔ እንደ ቲምበር ኮንሲስተንት ድንቅ ተጫዋች በዚህ ሰዓት አታገኝም። ይችላል ጋብሪኤል ማጋሌስ ክለባችንን ከተቀላቀለ በኋላ ጋይስ እንደሱ የጎል አስተዋጽኦ ያደረገ አንድም የተከላካይ መስመር ተጫዋች የለም። ዘ ኪንግ ኦፍ ብራዚል የሴት ፒስ ንጉስ ነገ ደግሞ ሼባው ላይ ይቋጠራል። ቢያንስ አቻ ግድ ነው። በቃ አቻ ይውጡ። ሲቲ ሌላ ታሪክ ውስጥ እየገባ ነው ቤተሰብ። የሚኬል አርቴታው አርሰናል አልተቻለም። ዛሬ መሪነቱን አስጠብቆ እየተጓዘ ይገኛል። በ8ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ ፉልሃምን ከሜዳው ውጪ በመግጠም መድፈኞቹ አርሰናሎች 1-0 በሆነ ጠባብ ውጤት በማሸነፍ ጣፋጭ የሚባል 3 ነጥብ ማስመዝገብ ችለዋል። በፕሪሚየር ሊጉም 19 ነጥቦችን በማስመዝገብ አንደኛ ደረጃነታቸውን አጠናክረው ቀጥለውበታል። በዚህ ጨዋታ ላይም የአርሰናልና የሴት ፒስ ታሪክ እንደቀጠለ እየተመለከተ እንገኛለን። ሊያንድሮ ትሮሳርድ ከሰከንድ ሃፍ በኋላ 58ኛው ደቂቃ ላይ ለመድፈኞቹ ብቸኛዋና የማሸነፊያውን ጎል ሲያስቆጥር የተገኘችበት መንገድ ከሴት ፒስ ነበረች። ቡካዮ ሳካ ክሮስ አደረገ። ከዛ ጋብሪኤል ማጋሌሽ ፍሊክ አደረገ። ከዛ በኋላ እንግዲህ ሊያንድሮ ትሮሳርድ ፋርፖስት ላይ ነበርና ግቧን አስቆጠረ ማለት ነው። መድፈኞቹ አርሰናሎች ጎሎችን ለማስቆጠርና የግብ ዕድሎችን ለመፍጠር በሚቸገሩባቸው የጨዋታ እንቅስቃሴዎች ሴት ፒሶች ፍቱን የሚባል መድኃኒት እንደሆኗቸው የተመለከትን እንገኛለን። ዛሬ ፉልሃም ሞር ኮምፓክት ሆኖ በካውንተር አታክ አርሰናል ለማጥቃት ነበር ጥረት ሲያደርግ የነበረው። በመጀመሪያው አጋማሽም በሁለተኛው አጋማሽ መድፈኞቹ አርሰናሎች የጨዋታ የተሻለ እንቅስቃሴ የነበራቸው ቢሆንም በሁለተኛው አጋማሽ ግን የተሻለ ለጎሎች የቀረቡ ሙከራዎችን ሲያደርጉ ተመልክተን ነበረ። በመጨረሻ ማሸናፊ ሆኑ ጣፋጭ የሚባል 3 ነጥብ ማስመዝገብ ችሏል። ዴክላን ራይስ፣ ቡካዮ ሳካ፣ ጋብሪኤል ማጋሌሽ የመሳሰሉ ተጫዋቾች በጨዋታው ላይ በጣም ጥሩ የሚባል ፐርፎርማንስ እንደነበራቸውም ተመልክተናል። ለማንኛውም ስለ መድፈኞቹ አርሰናሎች ምን ተናላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆነ እግር ኳስ መረጃዎችን ማግኘት ትችላላችሁ። ሰላም ጀማው ከባዱን ሜዳ ተወጣ ነው ይላችሁ። አምና የመቱንን እያንዳንዱ እንቅፋታችንን ማለት ነው እያስወገርናችሁ ነው። እያንዳንዱን ይወል ኒውካስትልን ዌስትሃምን እጅግ ከባዱን ክራቨን ኮቴጅ ላይ መተን ማለት ነው ከፉልሃም 3 ነጥብ ወሰደን። ጋይስ እንችላለን። በቃ እንደዚህ አይነት ጠንቃቃ ቡድን ነው የሚያስፈልገን። በቃ ከዚህ በኋላ ማለት ነው በፍጹም ሪግሬት ማድረግ የለብንም። እያንዳንዱን እንቅፋት በአግባቡ እየተወጣን ነው መሄድ ያለብን። ጠንቃቃ ቲም ነው የሚያስፈልገን። በጣም ደስ ብሎኛል ማለት አይኖ ፐርፎርም ያደረግንበት መንገድ አላስደሰተኝም። ግን ዋናው 3 ነጥብ ይዘን ስለ ፐርፎርማንሳችን ደግሞ እንወያይበታለን። የት ሄደብናል፣ እንዴት ይስተካከል፣ እንዴት እናደርገው ከዚህ በኋላ የምንወያይበት ይሆናል። ጀማው እንኳን ደስ አላችሁ። ኮፒ ሊንክ አድርጉ፣ ለጀማው አዳርሱት። ካሞን ከነርስ ካሞን። አሁንም ሊጓናት ላይ ነን። ነገ ሊበላ ይቋጠራል። ጀማው ይቋጠራል። ፕሪሚየር ሊጉ ተመልሷል። የምዕራብ ለንደኑ ክለብ ቼልሲም ኖቲንጋም ፎረስትን ከሜዳው ውጪ ሄዶ በመግጠም 3-0 በሆነ ውጤት ማሸነፍ ችሏል። ቼልሲና የቀይ ካርድ ታሪኩም እንደቀጠለ እየተመለከተ እንገኛለን። ባለፉት 6 ጨዋታዎች ውስጥ 5 ቀይ ካርዶችን ተመልክተዋል። ዛሬ ማሎ ጉስቶ በሁለተኛ ቢጫ ካርድ ጨዋታው ሊጠናቀቅ 5 ደቂቃ በሚቀረው ሰዓት ላይ እንግዲህ ሲሰናበት ተመልክተ ነው ነበረ ማለት ነው። ይህንን ጨዋታ ኢንዞ ማሬስካ በቅጣት ምክንያት ታች ላይ ሆኖ አልነበረም ሲመሩ የነበረው። ነገር ግን በኖቲንጋም ፎረስቶች በኩል እንግዲህ አንጅ ፖስቴኮግሉ ላለፉት 8 ጨዋታዎች ምንም አይነት ድል ማድረግ አልቻሉም። እንዲሁም ደግሞ በሁለቱ ብቻ ናቸው አቻ መውጣት የቻሉት ማለት ነው። ስለዚህ ከኖቲንጋም ፎረስት ጋር ያላቸው ቆይታ ጥያቄ ምልክት ውስጥ ገብቷል። የኖቲንጋም ፎረስቱ ባለሀብትም ኢቫንጀሎስ ማሪናኪስ ሜዳውን ለቀው ሲወጡም ታይተው ነበረ። በቼልሲ በኩል የማሸነፊያውን 3 ጎሎች ማስቆጠር የቻሉት ተጫዋቾች ወጣቱ አቼምፖንግ እንዲሁም ደግሞ ኔቶ እና ጀምስ የመሳሰሉ ተጫዋቾች ናቸው ማለት ነው። ኔቶ ያስቆጠራት ጎል በጣም ገራሚ ነበረች። ከቅጣት ምት የተገኘች ጎል ነበረች። ጨዋታው ላይም ድንቅ ፐርፎርማንስ ነበረው። 1 ጎል እንዲሁም ደግሞ 1 አሲስት ነበረው። ጀምስን በተመሳሳይ 1 ጎልና 1 አሲስት በስሙ ማስመዝገብ ችሎ ነበረ። ቼልሲዎች ፈርስት ሃፍ ላይ ተመጣጣኝ እንቅስቃሴ ነበር ሲያሳዩን የነበረው።
ሰከንድ ሃፍ ግን እጅግ በጣም የተለየ ፐርፎርማንስ ነበረ ያሳዩን። ቼልሲዎች መምራት ከጀመሩ በኋላ ኖቲንጋም ፎረስቶች ትልልቅ የሚባሉ የግብ አጋጣሚዎችን ለመፍጠር ጥረት ቢያደርጉም ሳይሳካላቸው ቀርቶ ነበረ ማለት ነው። ለማንኛውም ኖቲንጋም ፎረስቶች አንጅ ፖስቴኮግሉን የሚታገሷቸው ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። ቼልሲዎች ከዛሬው ድል በኋላ በእንግሊዝ ፕሪሚየር ሊግ 14 ነጥቦችን በማስመዝገብ እንግዲህ አራተኛ ደረጃ ላይ ተቀምጧል። ከስሩ ያሉ ቡድኖች የሚያሸንፉ ከሆነ ደረጃው ከዚህ ዝቅ ሊል ይችላል። በኖቲንጋም ፎረስት በኩል 17ኛ ደረጃ ላይ 5 ነጥቦች መቀመጥ ችለዋል ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። አረ ኮማንደር ክበሩልኝ። ዛሬ ምን አይነት ጎል ነው ያሳዩን? ምን አይነት ጎል ነው ያሳዩን? እናንተ ልብሱን አውልቆ እስኪያስጨፍረው ድረስ ምን አይነት እልህ የተሞላበት ጎል እንደሆነ የምታውቁት ሲያረሰበን ዛሬ ያስቆጠረው። ሰርች አድርጋችሁት እኔ አላሳያችሁም። ኮፒራይት ይዘኝ ገብቷላ። ስለማላሳይ ሰርች አድርግ ጎል በቃ ሲያረሰበን ቱዴ ጎል ብለ እልህ የተሞላበት ጎል አስቆጥሮ ስለነበር አይደለም ልብሱን ቁንጣውን አለማውለቁ ራሱ እሱ ነው ማን ትችላለ። ምን አይነት አስገራሚ ጎል ነው ያስቆጠረው። በነገራችን ላይ ፔናልቲ ሳተ። ከዛው ከአንድ ደቂቃ በኋላ ነው እጅግ አስገራሚ ጎል ማስቆጠር የቻለው ማንዬ 949 ጎል ደረሰ። ማን አንድ አሲስት አለው በዛሬ ጨዋታ ላይ፣ አንድ ደግሞ እጅግ አስገራሚ የሆነች ጎል። ይሄ ልጅ 28 አመቱ ነው ጋይስ። የ28 አመት ተጫዋች አስገራሚ ጎል ነው ያስቆጠረው ማንዬ አርጎን ያገባው። ትችላለ በቃ ልብሱን አውልቆ ጨፈረ። ማን አየው። ዛሬ ደግሞ ምን አይነት ጀነራል ነው የመሰለው በእናትህ ከናለባበሱ። ይመቻችሁ።